አልሐምዱሊላህ ሰላም ነን። እህቶችስ? አልሐምዱሊላህ እንትኑ ማለት ነው። የሆነ ነገር ልጠይቃችሁ። ኢትዮጵያ ላይ ያለው ልገዢ ነው ድርኢ ሽቲ ልገዢ ነው። ቆይ ኢትዮጵያ ያለ ነገር ልጠይቀን ነው። ኢትዮጵያ ያለ ነገር ልጠይቀን ነው። ቆይ እስቲ ቆይ ጉዱን እናየው። አውሪ ማሪ። ቢሮ ኢትዮጵያ ላይ ያለው ቢሮዎቹን ስልኩን አይዘራም። እዚህ ጋር ያለው ቢሮዎቹን ደግሞ ለእኔ ስልክ ዘግቶልኛል። ሴትዮዋ ደግሞ ለእኔ እንትን ያደረገችኝ ነው። መድኃኒት ከሰጠችኝ በኋላ ከኢትዮ ጋር እኔን ከምሱለታ ወስዳ ሊጠለኝ እያወሩ ነው። ለዛ እንዴት ነው ማድረግ ያለብኝ? መድኃኒት ሰታ ነው የምትጥልሽ? አዎ መድኃኒት ጣጪ ብለኝ አስገደኝ አጣጥቼ ነበር ማለት ነው። ከዛ በኋላ ታምሜያለሁ። ይነጋገራሉ። እኔ እየሰማቸው ነበር። ከዛ እኔ ደግሞ ምን እንደማደርገው አላቅም። ከምሱ ደግሞ የተቀረበ ነው ያለው። ከምሱ ምንድነው? እናንተ የአረበኛ ትችያለሽ ማሪ? አረበኛ ትችያለሽ? እኔ አልችልም፣ አረበኛ አልችልም። በምን ሰማሻቸው ታዲያ? እኔ ወርቅ በምን ሰማሻቸው ወስደው ከሚስ እንደሚጥሉ? ብዙ አልችልም እንጂ መነጋገር አልችልም እንጂ ይሰማቸዋል። አንድ አመት ነው ከመጣሁ ማለት ነው። አመትሽ እነሱ እና እነሱ ጋር መነጋገር ነው ማልችለው፣ ይሰማለሁ። እሷ መድኃኒቱን ሰሰጠኝ በፊት ለምንድን ነው ፕሬድ በወርበሩ ያልመጣሽ? አንቺ ለምንድን ነው ሁሌም ሰላት ያለሽ ሰላት እየሰገድሽ ያለሽው ያለችኝ። ልስጥሽ ብላ ጠየቀችኝ። ሞዴስ ስትለኝ እኔ አትስጭኝ አይደለሁም ሰላት አለኝ ብዬ ማሰገድን ቀጠልኩ ማለት ነው። ከዛ በኋላ እንዴት ነው ይሄ ሰላት የቀጠልሽው? ለምንድን ነው በወርበሩ ያልመጣልሽ? በፊት በወርበሩ የመጣሽ አልነበረም ወይ አለችኝ። አይ አላህ ያለ ነው እንጂ እኔ ያለው ይሆናል ወይ ስራ በስቶልኝ በፊት በወር 3 የመጡልኝ ነበረ። ስለዚህ ይሄ ወር አይመጣልኝ፣ የሚቀጥለውን ኢንሻአላህ ይመጣል ምናምን አልኳት። ከዛ በኋላ ሊታምነኝ አልቻለችም እና መድኃኒት ማለቆ መድኃኒት ሩዝ ላይም ሰጥቶኛለች። ከዛ በብርጭቆን በጣም ሰጠችኝ። በብርጭቆ የሰጠችኝ ግማሹን ጠጥቼ ሲያቃጥለኝ ተወኩት። ሩዝ ላይ ደግሞ አርቦኝ ነበር ሳላቆ በልቼ ከዛ በኋላ ነው አገኘሁት። ማቃጠል ስለጀመረኝ አገኘሁት ማለት ነው። እና ከዛ በኋላ ለምንድን ነው የሰጠሽኝ መድኃኒት? አሞኛል አልኳት ስላት ሸተታት። የበለው መድኃኒት ራሷን ሸተታት እና አይ አሁን ይሄ በሽታሽን ራሷን ያሳመመችኝ መልሳ ይሄ በሽታሽን ወደ እናት ታስተላልፋለሽ ከክብልሽ እንዳትወጪ ያለችኝ እና 5 ቀን ሙሉ ከለከለችኝ። ይሄ መድኃኒቱ እስከሚያልቀው ድረስ ማለት ነው። አልሐምዱሊላህ ሰላም ነን። እህቶችስ? አልሐምዱሊላህ እንትኑ ማለት ነው። የሆነ ነገር ልጠይቃችሁ። ኢትዮጵያ ላይ ያለው ልገዢ ነው ድርኢ ሽቲ ልገዢ ነው። ቆይ ኢትዮጵያ ያለ ነገር ልጠይቀን ነው። ኢትዮጵያ ያለ ነገር ልጠይቀን ነው። ቆይ እስቲ ቆይ ጉዱን እናየው። አውሪ ማሪ። ቢሮ ኢትዮጵያ ላይ ያለው ቢሮዎቹ ስልኩን አይዘራም። እዚህ ጋር ያለው ቢሮዎቹን ደግሞ ለእኔ ስልክ ዘግቶልኛል። ሴትዮዋ ደግሞ ለእኔ እንትን ያደረገችኝ ነው። መድኃኒት ከሰጠችኝ በኋላ ከኢትዮ ጋር እኔን ከምሱለታ ወስዳ ሊጠለኝ እያወሩ ነው። ለዛ እንዴት ነው ማድረግ ያለብኝ? መድኃኒት ሰታ ነው የምትጥልሽ? አዎ መድኃኒት ጣጪ ብለኝ አስገደኝ አጣጥቼ ነበር ማለት ነው። ከዛ በኋላ ታምሜያለሁ። እና እሱን ደግሞ ከዛ ኢትዮ ጋር ምን ያሉ ነው ወስደን እንጠላለን ብሎ ይነጋገራሉ። እኔ እየሰማቸው ነበር። ከዛ እኔ ደግሞ ምን እንደማደርገው አላቅም። ከምሱ ደግሞ የተቀረበ ነው ያለው። ከምሱ ምንድነው? እናንተ የአረበኛ ትችያለሽ ማሪ? አረበኛ ትችያለሽ? እኔ አልችልም፣ አረበኛ አልችልም። በምን ሰማሻቸው ታዲያ? እኔ ወርቅ በምን ሰማሻቸው ወስደው ከሚስ እንደሚጥሉ? ብዙ አልችልም እንጂ መነጋገር አልችልም እንጂ ይሰማቸዋል። አንድ አመት ነው ከመጣሁ ማለት ነው። አመትሽ እነሱ እና እነሱ ጋር መነጋገር ነው ማልችለው፣ ይሰማለሁ። እሷ መድኃኒቱን ሰሰጠኝ በፊት ለምንድን ነው ፕሬድ በወርበሩ ያልመጣሽ? አንቺ ለምንድን ነው ሁሌም ሰላት ያለሽ ሰላት እየሰገድሽ ያለሽው ያለችኝ። ልስጥሽ ብላ ጠየቀችኝ። ሞዴስ ስትለኝ እኔ አትስጭኝ አይደለሁም ሰላት አለኝ ብዬ ማሰገድን ቀጠልኩ ማለት ነው። ከዛ በኋላ
እንዴት ነው ይሄ ሰላት የቀጠልሽው? ለምንድን ነው በወር ያልመጣልሽ? በፊት በወር የመጣሽ አልነበረም ወይ አለችኝ። አይ አላህ ያለ ነው እንጂ እኔ ያለው ይሆናል ወይ ስራ በስቶልኝ በፊት በወር 3 የመጡልኝ ነበረ። ስለዚህ ይሄ ወር አይመጣልኝ፣ የሚቀጥለውን ኢንሻአላህ ይመጣል ምናምን አልኳት። ከዛ በኋላ ሊታምነኝ አልቻለችም እና መድኃኒት ማለቆ መድኃኒት ሩዝ ላይም ሰጥቶኛለች። ከዛ በብርጭቆ በጣም ሰጠችኝ። በብርጭቆ የሰጠችኝ ግማሹን ጠጥቼ ሲያቃጥለኝ ተወኩት። ሩዝ ላይ ደግሞ አርቦኝ ነበር ሳላቆ በልቼ ከዛ በኋላ ነው አገኘሁት። ማቃጠል ስለጀመረኝ አገኘሁት ማለት ነው። እና ከዛ በኋላ ለምንድን ነው የሰጠሽኝ መድኃኒት አሞኛል አልኳት ስላት ሸተታት። የበለው መድኃኒት ራሷን ሸተታት እና አይ አሁን ይሄ በሽታሽን ራሷን ያሳመመችኝ መልሳ ይሄ በሽታሽን ወደ እናት ታስተላልፊያለሽ ከክብልሽ እንዳትውጪ ያለችኝ እና 5 ቀን ሙሉ ከለከለችኝ። ይሄ መድኃኒቱ እስከሚያልቀው ድረስ ማለት ነው።